በመላው ኢትዮጵያ ብሎም በመላው ዓለም የምትገኙ የቤተ ክርስቲያናችን ምዕመናንና አገልጋዮች ከቤተ ክርስቲያናችን ውጪ የሆናችሁ ወገኖቻችን በሙሉ በኢትዮጵያ ሐዋርያት ቤተ ክርስቲያን በታርጫ ከተማ አጥቢያ ላይ በደረሰው የሰብአዊ ድርጊት በማዘንና ድርጊቱን በማውገዝ በተለያዩ መገናኛ ብዙሃን ሐዘናችሁን በከፍተኛ ልብ ስብራት እየገለጻችሁ ያላችሁ በያላችሁበት ሆናችሁ ወደ ሰማይ አምላክ ወደ ኢየሱስ ክርስቶስ እየጸለያችሁ ያላችሁ ከልብ የሆነ ምስጋናዬን በዳውሮ ኮንታ ቅርንጫፍ ሰበካ ሐዋርያዊት ቤተ ክርስቲያንና በራሴ ስም ላቀርብላችሁ እወዳለሁ። የነገሩን እውነታ ከምንጩ ለመረዳት በስልክ በመሴጅና በተለያዩ መገናኛ ብዙሃን እየጠየቁ ከዓለም ዙሪያ ላሉት አጭር የሆነ እውነታን ለመግለጽ እፈልጋለሁ። ለዛሬው ጸብ መነሻ የሆነው ከረጅም ዘመናት ጀምሮ የቆየ ምክንያት መኖሩንም እገልጻለሁ። ቤተ ክርስቲያኒቱ ከከተማው ምስረታ ጋር በ1995 ዓመተ ምህረት በሕጋዊ መንገድ 4800 ካሬ ሜትር ቦታ ሕጋዊ ሳይት ፕላን ተሰጥቶን የማምለኪያ ቤት ሰርተን ዓለም ተናጥረን እየተገለገልን እያለን ከከተማው እድገት ጋር መንገድ ማውጣት አስፈልጎናል በማለት በ1997 ዓመተ ምህረት የቤተ ክርስቲያኒቱን ይዞታ ለሁለት እኩል የሚያካፍል መንገድ ከዞን ፋይናንስ እስከ ከተማ ከንቲባ ጽሕፈት ቤት የሚዘልቀውን የቤተ ክርስቲያኒቱን ይዞታ ለሁለት ከፍለው እንዲሻገር ተደረገ። ከምዕራብ ያለውን የቤተ ክርስቲያናችንን ይዞታ ከእኛ ነጥቆ ለግል ባለሀብት በመስጠት እስከ ዛሬ እየተጠቀመበት ይገኛል። ከምስራቅ በኩል ባለው ቁራጭ ይዞታ ሌላ ማምለኪያ ቤት ሰርተን ማምለክ ግድ ስለነበረ ከዛው ጊዜ ጀምረን ሌላ ማምለኪያ ቤት ሰርተን እያመለክን ከዛው ዓመት ጀምሮ በየጊዜያቱ ያሉት የቤተ ክርስቲያን አመራርና የባት ቤተ ክርስቲያኒቱ ምዕመናን በሙሉ በየደረጃ ያለውን የመንግስትን እርከን የከተማውን ማዘጋጃ ካንቲባ፣ የዞን አስተዳደር፣ የዞን ከተማ ልማት፣ የክልል አስተዳደርና የክልል ከተማ ልማት ቢሮን በየጊዜያቱ ብንጠይቅም እስከ ዛሬ ምላሽ ሳናገኝ ቆይተናል። ጥያቄያችን የሰለቻቸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በ2016 ዓመተ ምህረት ከራሱ ባለሙያዎችና ከማዘጋጃው ባለሙያዎች ጥምር ቡድን አዘጋጅተው የነገሩን እውነታ ለማጣራት ወደ ቤተ ክርስቲያናችንና በማዘጋጃው ያለውን የቤተ ክርስቲያናችን ሰነድ መርምሮ ሪፖርት እንዲያደርጉላቸው መመሪያ ተሰጣቸው። የተሰጣቸው ቡድን ወደ መሬት ወርደው የጠየቅነው ጥያቄ ሙሉ በሙሉ እውነት መሆኑን አረጋግጠው የተወሰደብን መሬትም መመለስ እንዳለበት ያለ ካሳ የተጨፈጨፈው ንብረትም በቶሎ እንዲከፈል የሚል ሪፖርት አቅርቦላቸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በመስከረም 15 2017 ዓመተ ምህረት ለማዘጋጃው በአስቸኳይ ምላሽ ይሰጣቸው የተወሰደው ይዞታም ሆነ ያለ ካሳ የተጨፈጨፈው ንብረት በሕጋዊ ሁኔታ ካሳ ይከፈል ብለው ደብዳቤ ጻፉ። ባዘጋጀው ደብዳቤውን ይዞ የተለመደውን ዝምታ ከመምረጥ ምንም መልስ አልሰጡንም። በታኅሳስ 2017 ዓመተ ምህረት የዳውሮ ኮንታ ቅርንጫፍ ሰበካ ቦርድ ወደ ደቡብ ምዕራብ ክልል ርዕሰ መስተዳድር ቢሮና ከተማ ልማትና ኮንስትራክሽን ቢሮ
ደብዳቤ ይዘን በአካል ሄደን የከተማ ልማትና ኮንስትራክሽን ቢሮ ሰነዳችንን መርምሮ ፍጹም እውነተኛ መሆኑን አውቀው በ21 ቀናት ሙሉ ምላሽ እንዲሰጥ ለከተማው ማዘጋጃ፣ ለዞኑ ከተማ ልማትና ኮንስትራክሽን መምሪያ፣ ለዞኑ ዋና አስተዳደር፣ ለዞኑ ድርጅት ጽሕፈት ቤት በግልባጭ በማሳወቅ ደብዳቤን ጻፉ። ይሁን እንጂ የሕዝብን ጩኸት በቅንነት የመመለስ